ውድ የቻናሌ ቤተሰቦች እንዴት ናችሁ? በዚህ ቪዲዮ የምናየው ቴሌብር አካውንት ከፋይዳ ወይም ዲጂታል መታወቂያ ጋር እንዴት ማስተሳሰር እንችላለን የሚለውን እናያለን። በርካቶች እንዴት ነው ማስተሳሰር የምንችለው እያሉ እየጠየቁኝ ስለሆነ ነው። ስለዚህ በጣም ቀላል ነው መንገዱ። በጣም ብዙ ጥቅሞች አሉት። ከጥቅሞቹ ውስጥ ለምሳሌ ሌቭላችሁ ከፍ እያለ በሄደ ቁጥር ሌቭል አለው 1 2 3 እያለ ወደ ላይ ይሄዳል። ስለዚህ ሌቭላችሁ እያደገ በሄደ ቁጥር በመታንቀሳቀሱት ገንዘብ ልክ በአንድ ጊዜ ብዙ ገንዘብ ማንቀሳቀስ እንድትችሉ ያስችላችኋል። የግድ ይሄን ማስተሳሰር ይኖርብናል ማለት ነው። ስለዚህ ማን ነው የሚያንቀሳቅሰው የሚለውን ከስልኩ ባሻገር እናንተ በመትለዩበት ነገር መለየት ይኖርበታል ማለት ነው። ሁለተኛው ደግሞ የተሻለ የብድር መጠን ማግኘት ያስችላችኋል እዛው ቴሌብር ላይ ማለት ነው። ስለዚህ ከፍ ያለ ገንዘብ የምታንቀሳቅሱ ከሆነ ብድር ፈልጋችሁ የተሻለ ብድር እንድታገኙ ያስችላችኋል ማለት ነው። ተጨማሪ የሆኑ የፋይናንስ አገልግሎቶችን ከቴሌብር ላይ ያመቻቻል ማለት ነው። ፋይዳችሁን ወይም ዲጂታል መታወቂያችሁን ከፋይዳ ጋር ካስተሳሰራችሁ ማለት ነው። በተጨማሪ ደግሞ ቴሌ የሚሰጣቸውን አገልግሎቶች ለእናንተ በተሻለ ሁኔታ ለማግኘት ከፈለጋችሁ ይህን ቴሌብር አካውንት ከፋይዳ ወይም ዲጂታል መታወቂያ ጋር ማስተሳሰር ይኖርባችኋል ማለት ነው። ቴሌብር ከፋይዳችሁ ጋር ማስተሳሰር በርካታ ጥቅሞች አሉ። ከጥቅሞቹ ውስጥ እነዚህ ጥቂቶቹን ነው አሁን የነገርኳችሁ ማለት ነው። ሌቭላችሁ በዛው በመታንቀሳቀሱት ገንዘብ ልክ እያደገ ስለሚሄድ ማለት ነው። ስለዚህ አሁን እንዴት ነው ማስተሳሰር የምንችለው የሚለውን እናያለን ማለት ነው። በመጀመሪያ ቴሌብር እንፈልጋለን። ቴሌብር እዚህ ጋር እከፍታለሁ። ከዛ ወደዚህ ገባለሁ። ይኸው ስልኬ አለ። ስለዚህ ይሄንን ሎጊን እላለሁ። ስለዚህ ፒኔን አስገባለሁ። ከዛም በኋላ ፒኔን ካስገባው በኋላ እዚህ ጋር እታች ላይ ይሄው አካውንት የምትላለች እዚህ ጋር እቺ አካውንት ይሄው እዚህ ጋር ከፈትኩኝ። ከዛም በኋላ ላይ መጀመሪያው ላይ ነው የሚያስቀምጥላችሁ እንድታስተሳስሩ ማለት ነው። ቬሪፋይ ወይም /upgrade with ፋይዳ ኒድ ይላል። ስለዚህ እቺኛዋን እንከፍታታለን ማለት ነው። ከዛም በኋላ እነኚህ ሁለት አማራጭ ስለዚህ በናሽናል አይዲ ነው ይሄን ማስተሳስረው። ስለዚህ ናሽናል አይዲ ሴንተር ደግሞ ለኔ በዚህ ስልክ የላከልኝ ፋን ነምበር አለ። ስለዚህ ይሄንን ደግሞ እፈልጋለሁ። ለምሳሌ እዚህ ሜሴጅ ውስጥ እገባለሁ። ከዛ እናንተ ያው ከዚህ ውስጥ ማጥፋት ከስልካችሁ ማጥፋት የለባችሁም። ስለዚህ ስልኩ በእናንተ ቁጥጥር ውስጥ እስካለ ድረስ ናሽን ይሄው የመጀመሪያው ላይ እንደምታዩት ናሽናል አይዲ ይላል። ስለዚህ ይሄንን ከፍታለሁ። ፋን ነምበሬን ነው የምፈልገው። ፋን እና ኤፍሲኤን ነምበርን ነው ሁለቱም አንድ አይነት ስለሆኑ ኤፍሲኤን ነምበር እፈልጋለሁ ማለት ነው። ይሄው አግኝቻለሁ። ስለዚህ ኤፍሲኤን ነምበሬን አስገባለሁ ማለት ነው። ስለዚህ ኤፍሲኤን ነምበሬን አስገባለሁ ማለት ነው። እዚህ ጋር ናሽናል አይዲ እላለሁ ማለት ነው። ከዛም በኋላ ወደዚህኛው ፔጅ ይመራኛል። እዚህ ጋር ይሄውላችሁ እንደምታዩት ኢንተር ዩር ፋን ወይም ደግሞ ኤፍሲኤን ነምበር አስገባ ይለኛል። እዚህ ጋር ማስገባት ይኖርብኛል ማለት ነው። ስለዚህ ሴንድ ኮድ ይላል። ወዲያው ኦቲፒ ነምበር ይልክላችኋል ማለት ነው በዛው ስልክ። ስለዚህ ይሄው ወዲያውሉ ናሽናል አይዲ ኦቲፒ ነምበር ላከልኝ። ስለዚህ ያንን ኦቲፒ እዚህ ጋር አስገባለሁ ማለት ነው። ስለዚህ ሁሉ ነገራችሁን ቼክ ያደርጋል። ቴሌብር ሲከፈት ወይም ደግሞ ስልካችሁም ሊሆን ይችላል ቴሌብሩ ሲከፈት ያሉ ኢንፎርሜሽኖቹን ከፋይዳ ሴንተር ካለው መረጃ ጋር ያያል። ስለዚህ ከሁሉም ነገር ፎቶአችሁ እንደ ስልክ ቁጥሩ ተመሳሳይ ነው። ስለዚህ ይሄን ነገር ያይና እናንተን አክሴፕት ያደርጋል። እዚህ ጋር ለምሳሌ ሁሉንም መረጃ እዚህ ጋር ያሉትን ያያል። ስልካችሁ አለ፣ እናንተ ማንነታችሁ አለ፣ ሁለቱም ጋር ትነሳላችሁ። ፎቶ ስልካችሁ አለ። ስለዚህ እዚህ ጋር አለው እንለዋለን ማለት ነው። ስለዚህ በጣም ሲምፕል ነው። ይሄ ፎቶ አመጣልኝ። ይሄ ፎቶውን ናሽናል አይዲ ፎቶ ይላል። ይሄው የናሽናል አይዲ ፎቶ። ስለዚህ እዚህ ጋር ኔክስት እለዋለሁ። ከዛም በኋላ ለምሳሌ ፈርስት ኔም፣ ሚድል ኔም፣ ላስት ኔም፣ ጀንደር፣ ዴት ኦፍ በርዝ አለ፣ ሪጅን አለ፣ እንደገና ዞን ሰብሲቲ ያስቀምጣል። ከዛ ወረዳ፣ ቀበሌ፣ ናሽናሊቲ ያስቀምጣል ማለት ነው። እናንተ ሁለቱም ጋር የምታስገቡት አንድ አይነት ኢንፎርሜሽን ስለሆነ ከመታወቂያ ጋር ተያይዞ አንድ አይነት መረጃ ስለምታስገቡ ማለት ነው። ስለዚህ እዚህ ጋር ሰሚት እለዋለሁ። ኮንፈርሜሽን ኤስኤምኤስ ዊል ቢ ሴንት ሾርትሊ ይላል። ስለዚህ ኦኬ ትላላችሁ። በቃ
ሲምፕል ነው። ይሄ ነው ቴሌብር አካውንትን ከፋይዳ ጋር ማስተሳሰር በጣም ቀላል ነው። ስለዚህ በእንደዚህ አይነት ሁኔታ ቴሌብር አካውንታችሁን ከፋይዳ ዲጂታል መታወቂያ ጋር ማስተሳሰር ትችላላችሁ ማለት ነው። ስለዚህ ይሄንን ስታደርጉ እናንተ የምታገኟቸው በርካታ ጥቅሞች አሉ። እነዛን ጥቅሞች ማግኘት ይኖርባችኋል ማለት ነው። ስለዚህ ከፋይናንስ ጋር በተያያዘ ሌሎች ነገሮችም ጋር በተያያዘ ቴሌብራችሁ ከዲጂታል መታወቂያ ጋር ቢተሳሰር የተሻለ ነው ማለት ነው። ለዛሬ ቴሌብር አካውንትን ከፋይዳ ወይም ዲጂታል መታወቂያ ጋር እንዴት ማገናኘት ወይም ማስተሳሰር ይቻላል የሚለውን አይተናል። በሚቀጥለው በሌላ ቪዲዮ እስከምንገናኝ ድረስ ባይ